ሰላም ጋይስ እንደምናችሁ። ዛሬ ደግሞ በዲኤክስዋይ ቪዲዮ ተመልሰናል። ባለፈው ቪዲዮ ስለ ዲኤክስዋይ ፈንዳሜንታል ፓርት ሰርች ይላችሁ ነበረ። ያላያችሁት ካላችሁ ገብታችሁ ተመልከቱት። ዛሬ ደግሞ ስለ ዲኤክስዋይ ቴክኒካል ፓርቱን በተወሰነ መልኩ እናያለን ማለት ነው። እና ወደ ቴክኒካል ፓርቱ ስንገባ እንደምታዩት እዚህ ጋር ያሰማመልኳቸው ነገሮች አሉ ቀድሜ እና እንደምታዩት እዚህ ጋር ቴክኒካል ፓርቱን እንመለከታለን ማለት ነው። ሶ እዚህ ጋር እንደምታዩት ትሬንድ ላይኖችን አስምሬያለሁ። አንድ ሁለት ትሬንድ ላይኖች አሉ። ከዚህ ጋር እንደምታዩት ደግሞ ሪጀክት የተደረጉበትን ቦታ ማርካውት አድርጌ ያለው እዚህ ጋር ሊኩዊዲቲ ስዊፕ ምናምን አለ። አክቹሊ ይሄኛው በ2025 ላይ የነበረ እንትኖች ናቸው። ማርኬት ሪያክሽን ነው። እዚህ ጋር ደግሞ እንደምታዩት በ2026 ስትሮንግ የሆነ ቡሊሽ የሆነ ሲዝን እያየን ነው ማለት ነው። ግን አሁን ላይ አይ ቲንክ እንደ እኔ ኤክስፔክቴሽን ይሄ ቡል ሲዝን ኦኬ ማለትም ይሄኛው የቡል ሲዝን ያለቀ ይመስለኛል። ለምን እንደዛ እንዳልኳችሁም ላሳያችሁ ማለት ነው። ወደ ቪዲዮ ስንጀምር የቴክኒካል ፓርቱን አናሊሲስ ስንጀምር እንደምታዩት እዚህ ጋር ማርካውት አድርጌ ነበር የሪጀክሽን። እንደምታዩት ደግሞ ከላይ ታይም ፍሬሙን ካያችሁት ዴሊ ነው። ዴሊ ላይ ማለትም እዚህ ጋር ሪጀክት ተደርጎ እዚህ ጋር እስከሚመለስ ድረስ በጣም የቴክስ ታይም እያንዳንዱ ካንድል አንድ ዴይ ነው ሪፕሬዘንት የሚያደርገው። ሶ ይህንን ሙቭመንት መቶ ይህንን እስከሚወጣ ድረስ በትንሹ 5 ወር 6 ወር ከዛ በላይ ሊፈጅበት ይችላል። እና እዚህ ጋር እንደምታዩት ይሄኛው ስዊፕ ተደርጓል ማለት ነው። ይህን እዚህ ጋር እናስቀምጠውና እዚህ ጋር ማርካውት ማድረግ እንችላለን። ይሄው እዚህ ጋር ማርካውት አድርጌዋለሁ። እዚህ ጋር እንደምታዩት ስዊፕ አድርጎታል ማለት ነው። ሊኩዊዲቲ ስዊፕ አድርገናል። ስለዚህ እዚህ ጋር ስዊፕ ካደረገ በኋላ እዚህ ጋር ያሰመርኩት ትሬንድ ላይ ነበረ። እሱ ጋር መጥቶ ኢንጌጅ ካደረገ በኋላ በተወሰነ መልኩ ወደ ላይ ሪጀክት አላደርግም። ይሄንን ቴክ አላደርግም። መጥቶ አሁን ለምሳሌ ይሄኛው የኛ ኢአርኤል ነው። እዚህ ጋር እንደምታዩት ከላይ እንትን አለን ሊኩዊዲቲ አለን። ይሄንን መጥቶ እስካልወሰደ ድረስ ይሄኛው ትሬንድ የተቀየረ የሚመስል ፕሮባቢሊቲ አለው። እዚህ ጋር እንደምታዩት ጋፕ አለን። ጋፑን በተወሰነ መልኩ ኢንጌጅ አድርጎታል፣ ግን በቂ አይደለም። ስለዚህ ይህንን ጋፕ ፉልፊል ለማድረግ የሚሆን ትሬንዱን ቀይሮም ሊሆን ይችላል፣ ግን በተወሰነ መልኩ ይወርዳል ብዬ አስባለሁ። ስለዚህ ይህንን ቦታ መጥቶ ስትራክቸር ካልቀየረልን ማለትም ከዚህ ጋር መጥቶ ይህንን ሊሰብሮ ካልሄደ በስተቀር ይሄኛው የቡል ሲዝን ይቀጥላል ብዬ አላስብም። አሁን ላይ የማስበው ምንድን ነው ይሄኛውን የመጣውን ይሄንን ሲዝን ከዚህ ጀምሮ እስከዚህ ድረስ የመጣውን ሲዝን በተወሰነ መልኩ እዚህ ጋር ጋፖች በጣም ብዙ ጋፖች ጥሎ ሄዷል። እዚህ ጋር ምልክት ማድረግ እንችላለን። ለምሳሌ እዚህ ጋር አንድ አለ ፊት ለፊት ያየሁት ራሱ ወደ 4 ሃወር ምናምን ብንወርድ ደግሞ በጣም ብዙ ናቸው። ወደ 15 ሚኒት ምናምን እነሱን እየመጣ ኢንጌጅ ማድረግ አለበት። ስለዚህ እነዚህን ኢንጌጅ ለማድረግ መምጣቱ ወደዚህ ስለማይቀር እኛ ይሄንን አጋጣሚ በሌላ እንትኖች ማለትም በነ ኢሮዩስዲ በነ ጂፒዩስዲ በጎልድም ይሄንን የዲኤክስዋይ ሲግናል እነሱ ላይ አፕላይ እያደረግን መጠቀም እንችላለን ማለት ነው። ማለትም አሁን ለምሳሌ ከዲኤክስዋይ ጋር ኮላቦሬት አድርገው ሊሄዱ የሚችሉ ፔሮችን ማወቅ እንችላለን። ለምሳሌ አሁን ኢሮዩስዲ ከዲኤክስዋይ ጋር ምን አይነት ሪያክሽን ያሳያል? አሁን ለምሳሌ ዲኤክስዋይ አፕዋርድ ሲወጣ ኢሮዩስዲ ምን እየሆነ ነበር? ወይም ደግሞ ዲኤክስዋይ ወደ ዳውን ሳይድ ሲሄድ ኢሮዩስዲ ወይም ደግሞ ጂቢፒዩስዲ ወይም ደግሞ ጎልድ ምን አይነት ሪያክሽን እያሳዩ ነበር የሚለውን በደንብ ቁጭ ብለን አይተን አንብበን ይህንን አጋጣሚ መጠቀም እንችላለን ማለት ነው። ሶ አሁን እዚህ ጋር እንደምታዩት ይሄ የመጣውን አፕዋርድ ሙቭመንት እዚህ ጋር ሽፍት ያደረገው ይመስላል። ምክንያቱም እዚህ ጋር ወደ 4 ሃወር ተመልሰን ብናየው እዚህ ጋር ማርኬት ስትራክቸር ሽፍት ስትሆን አሁን ለምሳሌ ይሄንን አጥፍቼ ጋፕ ያልኳችሁ አጥፍቼ ላሳያችሁ። 4 ሃወር እንደምታውቁት ሃየር ታይም ፍሬም ነው። ስለዚህ ከዚህ ጋር ወደዚህ ማርኬት ስትራክቸር ሽፍት አግኝተናል። ከዛ በኋላ ምንድነው ሪጀክት አድርጎ አክቹሊ ብሬከር እዚህ ጋር አለን፣ ግን እዚህ ጋር አልመጣም። ሶ ያለው አማራጭ ምንድነው
ይሄኛውን ቴክስት ከሚያደርግ ጠብቆ ትሬድ ኮንቲኒዌሽን ትሬድ ማድረግ እንችላለን ማለት ነው። ስለዚህ እዚህ ላይም ትሬድ የምናደርግ ከሆነ ወይም ደግሞ ከዚህ ጋር በዚህኛው ሲግናል ሌላ ፔሮችን ትሬድ የምናደርግ ከሆነ የዚህ አናሊሲስ በጣም ይጠቅመናል። አክቹሊ ዲኤክስዋይ ላይ እኔ በሃየር ታይም ፍሬም ብቻ ነው የምሰራው። ዴይሊ፣ ዊክሊ እና መንዝሊ ነው የምሰራው። ወደ 15 ሚኒት ነው አልወርድም። ግን እናንተ እየወረዳችሁ በደንብ ተመልከቱት። የዛሬው ቪዲዮችን ይህንን ይመስላል። በቀጣይ ጠቃሚ በሆነ ቪዲዮ እስከምንገኝ ድረስ ይመቻችሁ። ፒስ